በአንድ በኩል የሜዲትራኒያን ባህር ዳርቻዎች፣ በሌላ በኩል ደግሞ በበረዶ የተሸፈኑ ግርማ ሞገስ ያላቸው ተራሮች የሚታዩባት ዋና ከተማዋ ቤሩት ደግሞ በአንድ ወቅት የመካከለኛው ምስራቅ ፓሪስ በመባል የደረሰች አንድ ሀገር አለች። ይህች ሀገር ሊባኖስ ናት። ከማራኪ የተፈጥሮ ውበቷ ጀርባ ግን በአሁኑ ሰዓት ዓለምን እያነጋገረ ያለ ከባድ የኢኮኖሚ ቀውስ፣ አስፈሪ ዋጋ ንረት እና የኑሮ ፈተናዎች እየፈተኗት ወደምትገኘው ሀገር ሊባኖስ አብረን እንጓዛለን። በዚህ ቪዲዮም በሊባኖስ ያለውን እውነተኛ ኑሮ፣ አሁን ላይ ያለውን የስራ ዕድል፣ የኑሮ ወጪን እንዲሁም ለበርካታ ዓመታት በሊባኖስ የሚኖሩት ወገኖቻችን ኢትዮጵያውያን የህይወት ውጣ ውረድ በዝርዝር እንመለከታለን። ከኢትዮጵያ ተነስተን እስከ ቤሩት የምናደርገውን ጉዞና አጠቃላይ የሀገሪቱን እውነታ በጥልቀት እንፈትሻለን። እስከ መጨረሻው ድረስ አብራችሁን ቆዩ። ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ተነስተን ወደ ሊባኖስ ዋና ከተማ ቤሩት የሚወስደን የቀጥታ በረራ ወይም ዳይሬክት ፍላይት በአማካይ 4 ሰዓት ከ30 ደቂቃ አካባቢ ብቻ ይወስዳል። ይህ ማለት አገሪቱ ለኢትዮጵያውያን በጣም ቅርብ ከሆኑ የመካከለኛው ምስራቅ መዳረሻዎች አንዷ ናት ማለት ነው። ሊባኖስ በመካከለኛው ምስራቅ የምትገኝ ትንሽ ሀገር ስትሆን ሀገሪቱ በታዋቂው ማውንት ሊባኖስ ተራራ ሰንሰለት ትታወቃለች። እነዚህን ተራሮች በክረምት በበረዶ ስለሚሸፈኑ ከሩቅ ሲታዩ ነጭ ይመስላሉ። ስለዚህ ጥንታዊ ህዝቦች ነጩ ተራራ ከሚለው ትርጉሙ ጋር በማያያዝ ሊባኖስ ብለው ጠሯት። ሊባኖስ በታሪክ በባህልና በተፈጥሮ ሀብቷ እጅግ የታወቀች ስትሆን በሰሜንና በምስራቅ ሲሪያ፣ በደቡብ እስራኤል፣ በምዕራብ ደግሞ ሜዲትራኒያን ባህር ያዋስናታል። ዋና ከተማዋ ቤሩት ስትሆን በአንድ ወቅት የመካከለኛው ምስራቅ ፓሪስ ትባል ነበር። የስያሜ የተሰጣት በውብ የፈረንሳይ ስታይል ህንፃዎቿ፣ በዘመናዊና በቅንጦት ኑሯ እንዲሁም በንቁ የንግድ እንቅስቃሴዋ ምክንያት ነበር። ነገር ግን ከ2019 ዓመተ ምህረት ጀምሮ ሀገሪቱ በታሪኳ አይታው የማታውቀው ከባድ የኢኮኖሚ ውድቀት አስተናግዳለች። የሊባኖስ መገበያ ገንዘብ ሊባኖስ ፓውንድ ወይም ሌራ የሚባል ሲሆን የገንዘብ ከኢኮኖሚ ቀውሱ በፊት እጅግ ጠንካራ የነበረ ቢሆንም አሁን ላይ ግን ዋጋው በከፍተኛ ሁኔታ ወድቋል። በተለይም በጥቁር ገበያ ላይ ያለው የምንዛሬ ተመን በየቀኑ የሚዋዥቅ በመሆኑ በአገሪቱ ውስጥ ያሉ ሸቀጦች በሙሉ ዋጋቸው ሰማይ ነክቷል። ነገር ግን ይህ ማለት ህይወት በሊባኖስ ሙሉ በሙሉ ቆሟል ማለት ግን አይደለም። ቤሩት አሁንም ቢሆን ውብ ተፈጥሯ፣ በሚያምሩ ካፌዎቿ፣ በሬስቶራንቶቿ፣ በሱቆቿና በቱሪስቶች የተሞላች ንቁ ከተማ ናት። ነገር ግን ከኑሮ ወጪ በተጨማሪ ሌላው ትልቁ ፈተናም የመሰረተ ልማት ችግር ነው። በተለይም የመብራት መቆራረጥ፣ በአንዳንድ አካባቢዎች በቀን ውስጥ ለ24 ሰዓት ሙሉ መብራት የማይኖርበት ጊዜም አለ። በዚህ ምክንያት አብዛኞቹ መኖሪያ ቤቶች፣ ካፌዎች፣ ሱቆች የራሳቸውን የግል ጄኔሬተር ለመጠቀም ይገደዳሉ። ይህ ደግሞ ተጨማሪ ከፍተኛ ወጪን ያስከትላል። ይሁን እንጂ የከተማዋ ማህበራዊ ህይወት አሁንም በጣም ድምቅ ያለ ነው። ሊባኖሳውያን የፈለገ ችግር ቢኖርም ህይወትን መደሰት፣ መዝናናትና ሰላማዊ ጊዜ ማሳለፍ የሚወዱ ህዝቦች ናቸው። በምሽት ካፌዎችና ሬስቶራንቶች በሰዎች ተጨናንቀው ታገኟቸዋላችሁ። የሊባኖስ ምግብም በዓለም ላይ ካሉ ምርጥና ተወዳጅ ምግቦች መካከል ይመደባል። ሁሙስ፣ ታቦሌ፣ ፍላፊል፣ ሸዋርማና የተለያዩ የባህር ምግቦች እጅግ ታዋቂ ናቸው። ምግባቸው በአትክልትና በወይራ ዘይትና በተፈጥሮ ቅመሞች የበለጸገ በመሆኑ ለጤና ተስማሚና ጣፋጭ ነው። ይህንን ያህል ስለ ሊባኖስ ካልናችሁ በሊባኖስ ያለውን የህይወት ገጽታ እየተጋፈጡ ከሚገኙት መካከል ደግሞ ሊባኖስ በርካታ 10 ዓመታትን ለብዙ ሺህ ኢትዮጵያውያን ወገኖች ዋነኛ የስራና የኑሮ መዳረሻ ሆና ቆይታለች። እዚያ የሚኖሩት ወገኖቻችን ህይወትን በሁለት መልኩ የሚታይ ጣፋጭ መራራም ገጽታ ያለው ነው። በአንድ በኩል በርካታ ኢትዮጵያውያን በሊባኖስ በቤት ውስጥ ስራ፣ በህፃናትና በአረጋውያን እንክብካቤ እንዲሁም በተለያዩ የአገልግሎትና ንግድ ዘርፎች ውስጥ በታማኝነትና በጠንካራ ሰራተኝነት ይታወቃሉ። ብዙዎቹ እህቶቻችንና ወንድሞቻችን ሌትና ቀን በመስራት ራሳቸውን ችለው በትውልድ ሀገራቸው ኢትዮጵያ ለሚገኙ ቤተሰቦቻቸው ወራዊ የቀለብና የቤት መስሪያ ገንዘብ በመላክ የብዙዎችን ህይወት መቀየር ችለዋል። አንዳንዶቹ ደግሞ እዚያው በሊባኖስ ረጅም ዓመታትን በመቀየር የራሳቸውን ህጋዊ ንግድ ከፍተው አልፎ ተርፎም የራሳቸውን ትዳርና ቤተሰብን መስርተው በደስታና በሰላም በመኖር ላይ ይገኛሉ። በቤሩት ጎዳናዎች ላይ የኢትዮጵያ የምግብ ቤቶችን፣ የአበሻ ሱቆችንና የባህል ልብሶችን ማየት የተለመደ ሆኗል። ይህም የራሳችንን ባህል እዚያው ሀገር ላይ በኩራት እንዲያብብ
አድርገውታል። በሌላ በኩል ግን የሊባኖስ ኑሮ ለሁሉም አልጋ ባልጋ አይደለም። በተለይ ከ2019 ወዲህ የመጣው የኢኮኖሚ ቀውስ በወገኖቻችን ላይ ከባድ ጫናን አሳድሯል። ቀደም ሲል ደሞዛቸው በዶላር ይከፈል የነበሩ በርካታ ሰራተኞች አሁን ላይ በሀገር ውስጥ ገንዘብ በሊራ ስለሚከፈላቸውና የሊራ ዋጋ ስለወደቀ የሚገኘው ገቢ ከኑሮ ወጪው ጋር ሊመጣጠን አልቻለም። ይህ የገንዘብ ማሽቆልቆል ብዙዎችን አሳስቧል። ከዚህም በላይ ደግሞ በተለያዩ ጊዜያት የሚያጋጥሙ የህግና የደህንነት ፈተናዎች እንደዚሁም የካፋላ የተባለው የቅጥር ስርዓት አንዳንድ ክፍተቶችን በተወሰኑ ወገኖቻችን ላይ የስራ ጫናና መብት መገፈፍን አስከትሏል። ይሁንና ኢትዮጵያውያን በማንኛውም አስቸጋሪ ሁኔታ ውስጥ እርስ በርስ በመረዳዳት በመከባበር በማህበርና በሃይማኖት ተቋማት በመደጋገፍ ፈተናዎችን በጽናት የማለፍ ትልቅ ባህል አላቸውና ብዙዎቹ አስቸጋሪውን ጊዜ አልፈው ገንዘብ ቆጥበው ወደ ሀገራቸው በመመለስ ዛሬ ላይ የተሳካ የግል ህይወትን እየመሩም ይገኛሉ። ታዲያ በአጠቃላይ ሊባኖስ ለመኖርና ለመስራት ተስማሚ ነው ወይ ብለን ስንጠይቅ መልሱ እንደያንዳንዱ ሰው ዓላማና እንዳጋጣሚ ይለያያል። ሀገሪቱ ውብ ባህሏ ማራኪና ህዝቦቿ ደግ ቢሆኑም አሁን ያለው የኢኮኖሚና የፖለቲካ አለመረጋጋት ማንኛውም ሰው ወደዚያ ከመጓዙ በፊት በጥንቃቄ ሊያስብበት የሚገባ ጉዳይ ሆኗል። ነገር ግን በሊባኖስ የሚገኙ ወገኖቻችን በጠንካራ ጉልበቶቻቸውና በጽናታቸው ታሪክ መስራታቸውን ቀጥለዋል። ለዛሬ ነበረን መረጃ ይህንን ይመስል ነበር። እናንተ ስለ ሊባኖስ ኑሮ ምን የምታውቁት ተጨማሪ ነገር አለ? እዚያ የምትኖሩ ወገኖቻችንስ ያላችሁ አስተያየት ምንድነው? በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ አዳዲስ እንደዚህ አይነት መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ እያልን በሚቀጥለው በሌላ ጉዞ እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ቆይታ።